ቁመናው ሸበላ የሚያስብለው የጣፋጭ ፍቅሩ ሲናን በቅልጥፍናውና በተዋበ ትወናው የተመልካቾችን ልብ በጥቂት ጊዜ ውስጥ የማረከ ድንቅ ኮከብ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለዛሬ በቃና ላይፍ የዩቲዩብ ቻናል ላይ ላስተዋወቃችሁ የመጣሁት የጣፋጭ ፍቅሩ ሲናንን ስለሆነ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። የጣፋጭ ፍቅሩ ሲናን በቱርክና በውጭ ሀገር ባሉ አድናቂዎቹ ዘንድ ከፍተኛ ተወዳጅነትን ያተረፈ በተለይም በሮማንቲክ ኮሜዲዎችና ድራማዎች ላይ በነበሩት ውብ የዋና ገጸ ባህሪ ሚናዎች ነው። ሲናን የተወለደው እንደ አውሮፓውያን አቆጣጠር አፕሪል 4 1990 በኢስታንቡል ቱርክ ሲሆን ትክክለኛ ስሙ ፉርካን ኢንዲች ይባላል። ለአካላዊ የታሪክ አነጋገር ጥበብ ያለው የጠለቀ ቁርጠኝነት፣ ትክክለኛ የሜዳዊ ስሜት መግለጫና ከባስኬትቦል ሜዳዎች ተነስቶ እስከ ዓለም አቀፍ ቴሌቪዥን ድራማዎች የትወና ከፍተኛ ማዕረግ ድረስ ያደገው እንከን የለሽ ለውጡ የሲናን ድንቅ የህይወት ጉዞን ይገልጻል። እንደ አውሮፓውያን አቆጣጠር አፕሪል 4 1990 በኢስታንቡል ቱርክ የተወለደው ሲናን ከቦዝኒያ በሚመዘዘው የእናቱ የዘር ሐረግና ከትራብዞን ከሚመጣው ከአባቱ ወገን የዘር ሐረጉ የተነሳ ብዙ ባህል ባለው ቤተሰብ ውስጥ ነው ያደገው። በዓለም አቀፍ የዲጂታል መረቦች አማካኝነት የፍቅር የቴሌቪዥን ተከታታይ ድራማዎችን አጥብቀው የሚከታተሉ ዓለም አቀፍ አድናቂዎቹ ዓለም አቀፋዊ ተጽዕኖንና ዘመናዊ የታሪክ አነጋገር ጥበቡን እያከበሩ በዘመናዊ የፊደል አጻጻፍ ስሙን በመጻፍ ስራዎቹን ይከታተላሉ። የመጀመሪያ ደረጃ የከፍተኛ ትምህርት ህልሙን በዩክሬን ሀገር በመጓዝ በኢጎር ሲኮርስኪ ኬቪ ፖሊቴክኒክ ኢንስቲትዩት አጠናቋል። በመቀጠልም ወደ ሀገሩ ተመልሶ በኢድቴፔ ዩኒቨርሲቲ በቪዥዋል ኮሚኒኬሽን እና ዲዛይን ትምህርት ክፍል መደበኛ ዲግሪውን ጨርሷል። ሲናን ከ11 ዓመት በላይ ያካበተው የባስኬትቦል ስልጠና ለአካባቢው ንቃተ ህሊና መዋቅራዊ ስርዓትና ከፍተኛ ግፊት ባላቸው የእይታ ማቅረቢያዎች ላይ ልዩ የሆነ የትንተና ክህሎትና ብቃት አጎናጽፎታል። ከፍተኛ የቴሌቪዥን ቀረጻ መርሃ ግብሮችን ማስኬድና አካዳሚ የፊልም ጉዞዎችን መቋቋም በጥብቅ መዋቅር ላይ የተገነባ የጤናና የሰውነት ብቃት እንክብካቤን ይጠይቃል። ሲናን 1.91 ሴንቲሜትር ሲረዝም 88 ኪሎ ግራም ይመዝናል። ለካሜራ ዝግጁ የሆነ የተገነባና የጠነከረ አካል ብቃቱም ጠብቆ ኖሯል። ከኮሌጅ የስፖርት አትሌቲክስ ልምዱ በመነሳት በፊልም ቀረጻ ቦታዎች የሚያሳልፋቸው ረጅም ሰዓታት በልዩ የሰውነት ማጠናከሪያ ልምዶቹን ያስተካክላል። ይሄ የአካል ጥንካሬው ሲናንን በካሜራዎች ፊት ለፊት ሙሉ የእይታ የበላይነት አጎናጽፎታል። ይሄም በከፍተኛ ስሜት ውስጥ የሚያደርጉ የውጊያ ትዕይንቶችንና ጠንከር ያሉ የድራማ ንግግሮችን በከፍተኛ ሙያዊ ቅልጥፍና እንዲወጣ ያደርገዋል። በተመሳሳይ ጊዜም በዲጂታል መረቦች ላይ የዘመናዊ ወንዶች ፋሽንና የአኗኗር ዘይቤ ተጽዕኖ ፈጣሪነቱን በግንባር ቀደምነት እንዲመራ ያስችለዋል። በ2010 መጀመሪያ ላይ በባህላዊ መልኩ በተዘጋጀው ኡሙት ሱዝ ኢቭ ኬድናላሪና በወጣቶች ድራማ ኮልጂ ኩሉግ ላይ ባሳያቸው የመጀመሪያ የትወና ብቃቶቹ አማካኝነት እንደ ቡራክ ዴኒዝ ካሉ የዘመኑ ተዋናዮች ጋር በካሜራ ፊት ያለውን ጊዜ አጠቃቀም በመተወን ኦፊሻላዊ የቴሌቪዥን ትወናን ጀመረ። በመላው ሀገሪቱ ከፍተኛ እውቅናና አድናቆትን እንዲያተርፍ ያደረገው የመጀመሪያው ትልቅ ስኬቱ ራናዌይ ብራይድስ በተሰኘ የፍቅር ኮሜዲ ድራማ ላይ የሰራው የሰሊም ኢናን ገጸ ባህሪ ነበረ። በመቀጠልም ስዊት ሪቬንጅ ወይንም ጣፋጭ በቀል በተሰኘው ድራማ ላይ የሲናን ይልማዝን ገጸ ባህሪ በላቀ ደረጃ በመተወኑ የተከበረውን የጎልደን በተርፍላይ ሽልማትን ለማሸነፍ በቅቷል። ከዚህ በኋላ መሬን በተሰኘው ተወዳጅ ድራማ ላይ ሳቫሽ ሳርጉንን ሆኖ በመሪነት በመተወን እንዲሁም ሄሪያርዲሲን በተሰኘው የፍቅርና ኮሜዲ ድራማ ላይ የነበረውን ሚና በድንቅ ሁኔታ በመወጣቱ በቴሌቪዥን ስክሪን ላይ ያለውን ግዙፍ የበላይነት ዘላቂ በሆነ መልኩ አስመስክሯል። ሲናን በመጀመሪያዎቹ የንግድ ስኬቶቹ ላይ ሳይወሰን ወደ ውስብስብ የዲጂታል መድረክ ድራማዎችና ነፃ የፊልም ስራዎችን በጥልቀት በመግባት ጥበባዊ ወሰኑን አስፍቷል። በብሉ ቲቪ የወንጀልና ምርመራ ድራማ ሁለተኛ ምዕራፍ ላይ የጠንካራው መርማሪ የፓይዳርን ገጸ ባህሪ ጥልቅ በሆነ ስሜት በመተወን በዓለም አቀፍ የፊልም ባለሙያዎች ዘንድ ከፍተኛ አድናቆትን አትርፏል። የፊልም ጥበብ ወሰኖችን በሚጥሱ ካዲ በተሰኘው የጨለማ ምናባዊ ፊልምና አንጋፋዋን ተዋናይ ሃቲቼ አስላንን ጨምሮ በሰሩበት ደሩን በተሰኘው የስነ ልቦናዊ የፊልም ድንቅ ስራ ላይ በመሪነት ተውኖ ትልቅ የስኬት ሪከርድን አስመዝግቧል። ይህንን የፊልም ስክሪን ክብር ወደ ዲጂታል አማራጮች በማሻገር በፕራይም ቪዲዮ የፍቅር ፊልም ላቭ 39 ዲግሪ ላይ በመተወን በዓለም አቀፍ የፊልም ሰንጠረዦች ላይ ከፍተኛ ደረጃን ይዟል። የንግድና የብራንድ አጋርነት ተጽዕኖን በዓለም አቀፍ ደረጃ እያሰፋ የመጣው ይሄ ሁለገብ የስታይል ተምሳሌት
ከታወቁ ዓለም አቀፍ ብራንዶችና ከፍተኛ ጥራት ካላቸው የማስታወቂያ ፕሮዳክሽኖች ጋር በጥምረት ይሰራል። በካሜራ ፊት ያለው የትወና የበሰለ ብቃት የራሱን እይታ መግለጫ ሙሉ በሙሉ የመቆጣጠር ችሎታው እንደ ኪፕ ካሉ ግዙፍ ኩባንያዎች ጋር የቅንጦት አልባሳት አጋርነቶችን እንዲመራ ችሎታል። በተጨማሪም በፓሪስ የፋሽን ሳምንት በነበረው የአሚር የፋሽን ሾው ላይ የቱርክን የዲዛይን ጥበብ በግንባር ቀደምትነት ወክሏል። ይሄ ስትራቴጂካዊ ሚዛን ትኩረቱ ሁልጊዜም በትወና ጥበብ፣ በቅርብ በሚለቀቁ የፊልም ስራዎችና በአዳዲስ ባለብዙ መድረኮች ስክሪፕቶች ላይ እንዲያርፍ አድርጎታል። የጣፋጭ በቀሉ ሲናን የግል ህይወቱን ከመዝናኛው ኢንዱስትሪ ረብሻ የራቀ በጠንካራ ስሜታዊ መረጋጋትና የጋራ ጥበብ አጋርነት ላይ የተገነባ እንዲሆን አድርጎታል። ከ2019 ጀምሮ ከታዋቂዋ የቱርክ ተዋናይና በተደጋጋሚ አብራው ከሰራችው አይቡኪ ፑሳት ጋር በፍቅር የተጣመሩ ሲሆን እነዚህ አድናቆትን ያተረፉ ጥንዶች በኢስታንቡል የተረጋጋ የጋራ ህይወታቸውን ይመራሉ። ለዓመታት የግል ህይወታቸውን በሚስጥር ካቆዩ በኋላ በቅርብ ጊዜ አብረው በቀይ ምንጣፍ ስነ ስርዓቶች ላይ ብቅ በማለት በዓለም አቀፍ የመዝናኛ አድናቂዎች ዘንድ ትልቅ ፍቅርና አድናቆትን አትርፈዋል። ጊዜያዊ የሐሜት ወሬዎችን ህይወታቸውን እንዳያውኳቸው በመጠበቅ አድካሚ የፊልም ቀረጻ ጉዟቸውን ከተረጋጋ የቤት ውስጥ ህይወታቸው ጋር አጣጥመው ይመራሉ። ወደፊትም በሚኖሩት ጊዜያትም ሲናን የሚዲያዎችን ትኩረት ሙሉ በሙሉ በቲያትር በፊልምና በፕሮዳክሽን ስራዎች ላይ ብቻ በማድረግ ከቅርብ ወዳጆቹ ጋር የጥበብ ጉዞውን ይቀጥላል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት የሲናን እውነተኛ መረጃ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ። Sinking in, I know this feels right. Catching a breeze, love moving through me like a wildfire, like a wildfire. Hey, I'm never the same. Golden sunlight. If I'm going with you, I know we'll get to the